እንዲህ ነው ነገሩ። ወርጄው አፍቅሬው በደንብ አንቺ ፊት ነው የምናገረው። ወርጄው አፍቅሬው ምናምን የመጣሁት ግን ባለ ትዳር አልነበረም ጋይስ። ዩ ሲ ልጅ አልነበረውም። የክብር ዲፈረንስ ይሉሻል እዚህ ጋር ነው የኔ ቆንጆ። ክብር አየነው እኮ በ3 ቀን ገንዘብ አውሮፓ አቤት አውሮፓ። ለማንኛውም ከሰፈር ለሰፈር ለማያንቀሳቅስሽ ሰው በዚህ ልክ እንትናት በይ። መሄድ ፈልጌ ስንቴ ካንስል ያረኩኝ ሴት ነኝ። እያሳየሽ በተግባር እያሳየሽ ንግግርማ ሁሉም ያወራል እንዴ። ልንሄድ ብለን እኮ እሱ ነው ለምን ያስቀረኝ እኔ ቆንጆ። አንቺ ተለምነሽ ቀርተሽ አሁንም ቢሆን ለምን ያስቀረኝ። ስለዚህ አሁን የምልሽ ነገር አትቀበይም ነው? አይደብርሽ? አትቀበይም ነው ነገሩ? ፋሽ ቢለቅሽ አይፋሽ ነው ነገሩ። እየተደበረብሽ ነው ይገባኛል። አትቀበይም ነው ወይ? ቤት ድረስ መጥቶ እንደዛ የሚያደርገው ነገር አትቀበይም ነው ወይ? ክብር ትላለች። አሁን አንቺ ነሽ ክብር የምታውቂው። ምን አገባሽ? ስቲል ኮሙኒኬት ማድረግ አትችይም። እንደዚህ ህብረተሰብ ባለበት ውስጥ ታውቂያለሽ። እሰይ ደጋረኩ ምን ይጣበስልሽ? ቻው። ስራ ለማንኛውም የያዘው ስራ የለሽም? ስራ አለብኝ እኔ። ልትሄጂ ነው አውሮፓ ጋር? ያ ስንት ብር ሰጠሽ? ምን አረጋልሽ? ምን አገባሽ? በጣም ቀላል ሰው ነሽ ለማንኛውም ማለት ነው።